በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር ከቀጣይ ወር ጀምሮ ተግባራዊ እንደሚሆን ተገለጸ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ተግባራዊ ማድረግ እንደሆነ ነው የተገለጸው። ሶስና አለሙ ዝርዝሩን ትነግራችኋለች። በፊስካል ፖሊሲው ላይ ከፍተኛ ለውጥ በተደረገበት ወቅት የኢትዮጵያ ነዳጅ አቅርቦት ድርጅት በሚቀጥለው ወር አዲስ የነዳጅ ታክስ መሰብሰብ እንደሚጀምር የተነገረ ሲሆን ይህ እርምጃ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ማስወገድን ጨምሮ ሰፊ የኢኮኖሚ ማሻሻያዎች አካል መሆኑ ተገልጿል። ዋናው ለውጥ በነዳጅ ምርቶች ላይ 30 በመቶ ታክስን ተግባራዊ ማድረግን የሚያካትት ሲሆን ይህም 15 በመቶ ተጨማሪ እሴት ታክስና 15 በመቶ ኤክሳይዝ ታክስን ያካትታል ተብሏል። ከ22 አጋማሽ ጀምሮ መንግስት የህዝብ ወጪን ለመግታት የነዳጅ ድጎማዎችን ቀስ በቀስ እየቀነሰ ሲሆን ይህም የዋጋ ጭማሪ ማስከተሉ ተነግሯል። የገንዘብ ሚኒስቴር እነዚህ ሽግግር ድጎማዎችን በተመሳሳይ ጊዜ የውጭ ምንዛሪዎችን ተጽዕኖ ለማቃለል ያለሙ መሆናቸውን አመልክቷል። የአዲሱ ታክስ የመጨረሻ ዓላማ ከድጎማዎች ወደ ገበያ ላይ የተመሰረቱ የገንዘብ ምንጮች ለህዝብ ወጪ በመቀየር የመንግስትን ገቢ ማሳደግ እንደሆነም ተገልጿል። የገንዘብ ሚኒስትሩ አቶ አህመድ ሺዴ የሀገር ውስጥ የታክስ ገቢዎች ከኢኮኖሚ እድገት ጋር ለመራመድ እንደተቸገሩ ገልጸው ይህን ማሻሻያ ለፋይናንስ ማጠናከር አስፈላጊ እርምጃ እንደሆነ ተናግረዋል። ኢትዮጵያ በአሁኑ ጊዜ ከሰሃራ በታች ባሉ የአፍሪካ ሀገሮች ዝቅተኛው ከታክስ ወደ ጂዲፒ ሬሾ እንዳላት የገለጹት ሚኒስትሩ ተቋማቸው የግብር መሰረቱን ለማስፋትና የታክስ መሰወርን ለመፍታት አነስተኛ አማራጭ ታክስን ጨምሮ ተጨማሪ ማሻሻያዎችን እያደረገ እንደሆነ ተናግረዋል። መንግስት በኢኮኖሚ መረጋጋት ላይ ትኩረቱን ቢያደርግም አዲሱ የነዳጅ ታክስ ሰፊ ስጋትን አስከትሏል። ባለሙያዎች እንደሚገልጹት የኑሮ ውድነት በሚጨምርበት ወቅት እንደዚህ አይነቱን ከፍተኛ ግብር በአንድ ወሳኝ ምርት ላይ መጣል የፋይናንስ አለመረጋጋት እንደሚያስከትል ይከራከራሉ። የገንዘብ ሚኒስቴር መስከረም 2018 አጋማሽ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር ማስቀመጣቸው ይታወሳል። በአዲሱ አዋጅ መሰረት የኢትዮጵያ ነዳጅ አቅራቢዎች ድርጅት ሁሉም የፌዴራል ታክስ ለገቢዎች ሚኒስቴር እንዲልክ የሚያዝ ሲሆን እቅዱ እስከ ታህሳስ 2025 ድረስ የቤንዚንና የናፍጣ ፓምፕ ዋጋዎች ህጋዊ ግብር ተመኖችን ጨምሮ ሙሉ ወጪ መልሶ ማግኘት እንደሆነም ተገልጿል። ይህንን ሽግግር ለማመቻቸት ወደ ነዳጅ አቅርቦት ድርጅት የሚደረገው የጣራ የገንዘብ ዝውውር በመጪው የበጀት ዓመት 30 ሚሊዮን ብር እንደሚሆን ተጠቁሟል።